እንደነገርኩሽ እስረኛ 10 ይባላል። 15 ዓመት ሙሉ ስለራሱ አውርቶ ለራሱ ተከላክሎ አያውቅም። ትክክለኛ ስሙ እስረኛ 10 ነው። 15 ዓመት አውርቶ አያውቅም። ስሙን በምን እናውቃለን ብለሽ ነው? እንዴት ነው ምረታብ? እኔ ጠበቃ ቢዛዊት አዱኛ እባላለሁ። ለአፓረንት በወጣሁበት ሰዓት ያንተ ኬዝ ነበር የደረሰኝ። እና የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። እባክህ አግዘኝና እኔ አንተን ነፃ አወጣለሁ። እሺ በቃ ነገ እመጣለሁ። እሺ አንዴ አይዞህ እሺ። አሁን በረዳ አይደለ? ማንንም አውርቶ ያቀም ብለውኝ ነበር። እኔን እንዴት አዋራኸኝ? በቃ ጥሩሽ ልሂድ። ከብዙ ዓመት በኋላ ነው ስሜን የሰማሁት። በስም ጠርተው አያውቁም? አየሽ፣ ትክክለኛ ስሜን ራሱ ረስቼው ነበር። በጣም አዝናለሁ። ብዙ ሰዓት የለኝም። የምጠይቀህ ነገር አለ። እኔም ጊዜ የለኝም። የተሰጠ ልብስ ማስገባት አለብኝ። በጣም ብዙ የናፈቁኝ ነገሮች አሉ። እነሱን ካመጣሽልኝ እነግርሻለሁ። እሺ፣ ምንድን ነው የናፈቀ? ታውቂያለሽ፣ ግን ቁጭ አንቺን ነው የምትመስለው። ማን? ተውሱን ቤት የተሰራ ፍርፍር ናፍቆኛል። አሁኑኑ ከካፌ ላዝልህ እችላለሁ። እሱም እዚህም አይከለክሉኝም። ግን ቤት የተሰራ ፍርፍር ነው የምፈልገው። እሺ፣ ነገ እመጣልሃለሁ። መልካም። ራሱ ጣዕሙ ራሱ
የፍርፍሩ ነው? ራሱ እሷ ብትሰራው አይነት። ማናት እሷ? በጣም የምወዳት። በጣም ወደድከው? አዎ በጣም። አንቺ ነሽ የሰራሽው? አይ እኔ አይደለሁም። እኔ ትንሽ ቢዚ ነበርኩ። ማን ነው የሰራው? እባክሽ ንገሪ። የምትፈልገውን ነገር እንድነግርህ ቢያንስ እኔ የምፈልገውን አንድ ነገር ንገረኝ። እሺ ማን እንደሰራውና ቀጣይ ስትመጪ ይሄንን ፍርፍር የምታመጭልኝ ከሆነ ተስማማን? አዎ ተስማምተናል። ዶክመንት ላይ ሰው በመግደል ወንጀል ነው የተከሰስከው። ግራ የገባኝ ነገር ግን ወንጀሉን ስትፈጽም እጅ ከፍንጅ መያዝን የሚያሳይ የተገለጸ ማስረጃ የለም። ምስክርም አልተገኘም። እና ግራ የገባኝ በምን ማስረጃ ነው ፍርድ ቤቱ ቅጣት የወሰነብህ? እኔ ምን አውቃለሁ ታዲያ? የእውነት ግን ወንጀሉን ፈጽመሃል? ፍርፍሩን ታመጭልኛለሽ? ፕሮሚስ። አልፈጸምኩም።